ሄሎ ዘናው ደህና አደርሽ? እግዚአብሔር ይመስገን። በሌላኛው ጫፍ ወጣችሁ ሰልፉ? ኧረ በቴሌቪዥን ነው የወጣን። አየሽዋል ታንኩን? ይሄ ነበር እኮ ደራታችን ላይ። እንግዲህ እኮ ሀገራችን በሰማይ ያሉ ሰዎች ናቸው ጥይት ፈርተው። እንደውም ቶሎ ብትሞቱ እኮ ከዚህ ሁሉ ዘይት ውድ ነው፣ ዳቦ ውድ ነው፣ መሞት ነበረባችሁ። ስንገድል እንበዛለን። ደንቆሮች። ኧረ አንቺስ እየወጣሽ ነው? እንውጣ አውቃ። ኧረ ታንኩን አይተሽዋል? ኦሮሞ ጅል ነው አሉ፣ ይለበልበናል። ፋራሽን ፈልግ። የአዲስ አበባ ሰው ብልጣል ሰገጤ። ይሄ ለኔ ይጠየቃል። እንዴት ውጭ ትኛለሽ? ጨካኝ ባልዮ። ሄሎ ጤና ይስጥልኝ። ቤት ውስጥ ጠላውን እየጠጣ ወጣችሁ? እንዴት ነው የፒያሳው ጊዮርጊስ? እንዴት ነው እየወጣችሁ ነው? እኛ እኮ ገርጃ አልቻልንም። ቤታችን ዳር መጥቶ የለም እኮ ሰው ገርጃው። ኧረ እኛም በቴሌቪዥን እያየነው ነው። ኧረ እኛማ ወጥተን አይተን ነው ከአጥሩ ውጭ። እኛማ አጥሩ ላይ እዚሁ መትረየስ ተደቅኗል። እንዴት ሆነን እንውጣ? ውሸት እኮ ነው። ይሄ ነው እንግዲህ ለነጻነቱ የኢትዮጵያ ሕዝብ። ሱዳኖች በ10 ሳንቲም የዳቦ ጭማሪ መንግስት ሲቀይሩ ሳሙኤል ዶ የሚባል 50 አለቃ ፕሬዝዳንቱ እንደወጣ ስልጣኑን ተቆጣጥሮ ዘበኛ እኮ ነው የቤተ መንግስቱ ዘበኛ። እነ ተፈራ ማሞ ጀነራሎች ምስካየ ብዙሃን ጥቁር ለብሰው እያፈነደዱ ሲሰግዱ ስናይ ጀነራልና ታቦት አይገናኝም ጎበዝ። ወታደርና መስቀል እኮ አይገናኝም። ፋኖ የምትለውም የባዴምን ውሸት ነበር። ይሄንን አማራጭ አግኝቶ ሰንጥቆት ወደ አዲስ አበባ እንዳይመጣ የለም ወፍ የለም። እንኳን አዲስ አበባ የማርቆስ ሰው አልወጣም። ማርቆስ እኮ የለም ምንም ነገር። ግን ማርቆስ ሁሉ ቤት ውስጥ ቁጫ እሑድ እንዲሁ እና አብይ አህመድ አውሮፕላን እንትን አላሉ እየተባላሉ ድሮን ልከዋል። ደግሞ ድሮን ፋሽን ሆኗል። እያለ የሚሞተው ምንም ማዘን የለብን፣ ተቃውሞ ማቅረብ የለብን። አንገቱ ሲቆርጠው መሳቅ ነው ያለብን። ምክንያቱም ሰማያዊ ነው ሀገሩ። ምን ይሰራል እዚህ? እኛንም ምድር ማጣበብ የለበትም። ኦርቶዶክስ ኢትዮጵያውን የሚገደለው ሰማያዊ ነው ሀገራቸው። ቅዱስ ጳውሎስ የነገራቸው ስላለ እንዲሁም ከዚች ምድር ተገላገሉ። ዛሬ በጥይት የተረፈረፉ ትናንትና በዚህ 3 ቀን የተገደለው ኦርቶዶክስ ሰላም ነው ማለት ነው። አንደኛ ዘይት ተወዷል፣ ሁለተኛ ዳቦ ጠፍቷል፣ ሶስተኛ በዘረኝነት ህዝቡ አብዷል። ስለዚህ እነዚህ አማራዎች ሰማያዊ ስለሆኑ ስካይ ሊሚት የላቸውም። ስለዚህ ሄደዋል። በማርያም ቀኝ ተቀምጠዋል፣ በጊዮርጊስ ጎን በኩል ተቀምጠዋል። በኢየሱስ ክርስቶስ በኩል ስለተቀመጡ እነዚህ አማሮች ነፍሳቸው እንኳን ማራቸው መባል የለባቸው። ምክንያቱም ሰማያዊ ናቸዋ፣ ጸድቀዋላ። ይሄ ነው እንግዲህ። ስለዚህ ስለጸደቁ እነዚህ ሰዎች ልናዝንላቸው አይገባም። ምክንያቱም ሀገራቸው በሰማይ ነው። ምን ይሰራሉ ከኛ ጋር? አገሩ በሰማይ የሆነ ፈጣን ባቡር መጥቶ አንገቱ ሲሄድ በቃ ሰላም ብለህ ቀብረህ መሸኘት ነው። ምክንያቱም ይህ ሀገር ግልግል ነው። ለዚህ ዓለም ቀል ካህን ነው ማድረግ ያለበት። ዘመድኩንም ወደ ውጭ እኔ ፎጣና ጃኬት አድርጎ ዘመድኩን ሊና ማራ እንዴት አድርጎ ለበለበው ይኸው ጃኬት አድርጎ አንድ ቀን እዚህ ወጥቷል። በጃኬት ላይ ይሄ እኮ ይወቁኝ ነው። ይሄ እኮ ወይ ድግምት አለበት ከጌታ እኩል የተሰቀሉት የወንበዴዎች መስቀል ነው፣ ወይ ደግሞ አማራ የፉዞውን በባንዲራ በኢትዮጵያ በዚህ የሚያምነው ኦርቶዶክስ እያለቡት ነው። ይሁን ማኛ ያድነኛል እኮ የተቀመጠ አማራ ነው። ወደ ብሪጅስቶን ወደ ዋናው ስቱዲዮ
እናስተላልፋችሁ ምን እናደርጋለን? አሁን ደግሞ ሲሰድባት የነበሩ ሲያውጁባት የነበሩ እነ ዮኒ ማኛ የሆኑ ዱዳቂዎች ዛሬ ነጠላ አድርገው ረስተው ጃዋድ እናውጅባታለን። ደንቆሮ ለስዕል ሰጋጅ ደንቆሮ ጴንጤ አይሰግድም አንተ ደንቆሮ እያሉ ሲያላግጡብን የነበር ዛሬ ጳጳሱ ነው ሲመጡ ለምንድን ነው ከድርን የምንቃወመው? አቡነ ማን የተባለ ያከድሩ አሁን እየቀዘነ ያለው ቀዘኑ አላቆመለትም። ሳውራስን ለምን እንቃወማለን? እነሆነ ማኛ እኮ መለኩ ሲሆን ሀብተ ማርያም አቡነ ተብለው እኮ እዚህ እኮ ተሰየሙ። ቆቡን እንደ ባሻ ማን ነበር ባሻ የሚባለው? ማን ያሰፋ ሰፋ ተገኝ እንደሚባለው እነሆነ ማኛ የዛሬ ሳምንት አድርገው እንደሚመጡ ምክንያቱም ቢዝነሱ ጥሟቸዋል። እንዴ ዘመርኩን በቀለ እኮ 1 ሚሊዮን ኮይን ማለት ምን መሰለ 32 አንበሳ ካወረደለት የደንቆራማ ያማራ ምን ያደርጋል? በቃ በለው እኮ አሁን እኮ እነ ተርላ መላኩ መጡ ገቡበት። ክብሮን ከሚባል ወሸላ ጋር ቁጭ ብሎ ያታላቅ ሰው ነኝ የሚለው ውሸታም ሰውዬ ቁጭ ብሎ ሲወያያየን በቃ ወደ ቲክቶክ መንደር መጥተዋል፣ ወርደዋል ሰዎች። እኛ ነን ሳንወርድ እስካሁን ያለ ያ በጉቦ ልንድን አንድ ጎጃሜ $1 ሚሊዮን $1 ሚሊዮን ለትግሬ ቤተክርስቲያን ሰጠች። እግዚአብሔርን በጉቦ ልትገዛ መድኃኔዓለም ዳቦ ይበላል፣ መድኃኔዓለም እንጀራ ይበላል፣ መድኃኔዓለም ቅቤ ይበላል፣ መድኃኔዓለም ቂጣ ይበላል፣ መድኃኔዓለም መክለፍት ይበላል፣ መድኃኔዓለም ቀሚስ ይለብሳል። ጊዮርጊስ ይበላል ወይ? ማርያም ቂጣ ትበላለች ወይ? ቁርጥ ይበላል ወይ? መድኃኔዓለም ጎበዝ ለቄሶች የሚገባቸውን ያክል ያው ህንፃ ገብተለታል። አማራያን እያከራየ ይብላል። ምጽዋተ ሙዳይ ያን ያህል ይቺ ቤተክርስቲያን ልማት አላረገች። ሁሉንም ኢትዮጵያዊ ዘረኛ አድርገዋለች። ተሳዳቢ ሆኗል። አሁን እኮ ኦሮሞና አማራ ሊገዳደል ነው። በቃ ጫፍ ደርሷል። ይቺ ብታንጸው ኑሮማ ይሄ ሁሉ እዚያ ውስጥ ያሉ ዱርዬዎች ሁሉ ባይሰበሰቡባት ነው እንደዚህ ቅድም እንዳሳየኋቸው እንደነ ሳዊሮስና ሌሎችም እንደነ በዚህ አሁን ጳጳሳት የሚባሉ የውሸት እኮ ነው። በአብዛኛው ጥቂቶች ናቸው እውነተኛ አባቶች። እኛ እንዴ በራሳችን ስራ ነው እንጂ መንሰርክ በጉቦ ነው ጎበዝ። በትግሬ ጳጳስ በካድሬው ልናልፍ አባ ማቲያስ አንድ ቤተክርስቲያን ናት። ይሄ ሁሉ ደደብ በቲክቶክ ወጥቶ አይታችኋል። ለማራ ጥቁር ጥቁር ለብሶ ቁጭ ብላ በቃ ትከፍትና ማርያም 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 በቃ 300 ሰው ማርያም 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 እኮ ራሱ ከሰማይ ቤቱና በጣም እየሳቀች እንዴት አይነት ማህይምና እንዴት አይነት አእምሮ የተሰወረ አማራ ገጠመን ኢትዮጵያዊ ገጠመን እያለች እኮ እንዴት አይነት ነው? እንዴት አይነት ነው? በዚህ ብቻ እንዴት ነው የማይሰራ የህዝብ እንዴት አጀዘቡት እያለ ኢየሱስ ክርስቶስ እኮ እየተሳለቀብን ነው። ወደታች አልፋና መጋያየ ምን ሆኖ ነው ህዝቡ ልቡ የተሰወረው እያለ ነው። አሁን በጥቁር የምታዩት ክፍለ ሀገር ድረስ ይወጣ ለወንድሙ በመሬት በከተማ ቦታ በግፊያ በአንዲት ስንዝር መሬት ይጋደላል፣ በእርሻ መሬት ይጋደላል። በምንሽር የወንድሙን ደም መልሶ ይመጣል። ቤተክርስቲያን ግን መሳሪያው እንደዚህ አድርጎ ይሳለማል። ይሄ ነው እንግዲህ ይሄ ነው ኢትዮጵያዊ ማለት፣ ይሄ ነው አማራ ማለት። የትኛው ነው አማራ የወሎ የቤት አማራ ሲያልቅ የጨው ጳጳስ? የትኛው ነው ቀሚስ ጎታች የተጨነቀው? የትኛው ነው ደበሎ ጎታች? የሚገርምሽ ይሄ ቀሚስ ለብሰው ከኒዮኒ ማኛ ጋር የሚቀመጡ ደንቆሮች ሁሉ ብታያቸው ቀሚሳቸውን ብትገልቢው ቋቁቻና ድኩማን ቆማጣ የቆማጣ ጥርቅም። ይሄን ቆማጣዎችንስ አማራ ማን ነው የሚሸከማቸው? ሰርቶ ይብላ። ገዳም ከፍትልሃለሁ፣ ገዳም እንትልልሃለሁ፣ አጸድቅሃለሁ፣ አሻግርሃለሁ የሚባል ነገር የለም። ይሄን ደንቆሮ መከተል የለብንም። ልቅምቃሚን መከተል የለብንም። የነገርኩት ነው።